ሰላም ጤና ይስጥልኝ የኔ ቤተሰቦች እንደምን ከርማችሁልኛል? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ውዶቼ እንደ ሁሉ ጊዜው ስለምታደርጉልኝ የላይክ እና የሼር የሰብስክራይብ ድጋፍ እጅግ አድርጌ አመሰግናችኋለሁ። ለቤቴ ደግሞ አዲስ የሆናችሁ እንደተለመደው @alamwin3630 የገባችሁ ቪዲዮን በማየት ከወደዳችሁት ላይክ እና ሼር ሰብስክራይብ በማድረግ አግዙኝ ማለት ፈልጋለሁ። ዛሬ አዶኒ ቪዲዮ ለቆ አስተያየት ካላችሁ ባካችሁ ስጡኝ። እኔ አስተያየት እቀበላለሁ ስላለ እኔ ደግሞ የእህትነቴን አስተያየት ልሰጠው መጥቻለሁና አዶኒዬ ምን ነው የሚያምህ? ምንድነው ህመምህ? ምንድነው? ይቅርታ መጠየቅ እኮ ነውር የለበትም። ደግሞ ካንተ ይተበቃል። ሁሉ ነገር ንስሐ ገብተህ ወደ እግዚአብሔር ገብቻለሁ ካልክ ፕሊዝ እኔ የሰግጥ ፈምስ የሚለው ድድብ በሉ የሚለው ሰግጥ የሚለው ትርጉሙን አላቀውም፣ ባለማወቄ ነው። ምን እንደሆነ እንኳን አላቀውም ስትል የእውነት እኔ ይቅርታ ልትጠይቅ መስሎኝ ነበርና ግን የተለየ ሀሳብ ይዘህ ስላመጣ ይሄ ሰግጥ ፈምስ ድድብ የሚለው ቃል ለምን ኢንተርናሽናል ሙቭመንት አናደርገውም ብዬ ነው። ምክንያቱም እንደኔ በቃ ሲጨንቃቸው ይሄ ቃል አሁን ለመነሳሳት ለመነቃቃት እስካበቃ ድረስ ለኔ እስከጠቀመኝ ለሁላችንም ይሆናል ብለህ ስላልክ ትንሽ ተጋጨብኝና ያንተ አተረጓጎም ይለያል፣ የኛ ደግሞ አተረጓጎም ለየት ያለ ሆነና ነው ሁላችንም እንደየራሳችን አንደርስታንዲንግ አይደል አዶኒ? ምን ልልህ ነው? ይቅርታ ጠይቅ፣ ማህበረሰቡን ይቅርታ ጠይቅ። በግልህ መደደብም መሰገጥም ትችላለህ። አሁን ትርጉሙ ሳይገባ አይቀርም። ግን ሁሉንም ማህበረሰብ ደግሞ ላደድብና እንደድብ እየደደብን እንደዚህ ያሾፍን እንኑር የሚለውን ነገር የእውነት ሰው ስለሚያስቀይም ሰውንም እንደ ሰው አለመቁጠር ሆኖ ስለታየኝ እባክህ አዶኒ ህመምህ አላወቅኩም፣ ቢቻል ወደ ጸበል ሄደህ አጥብቀህ ቤተክርስቲያን ብትመላለስ የምታረጋቸው ነገሮች ጥሩ ነው። መርዳት ማድረግ የእውነት በጣም ደስ ይላል። እግዚአብሔር ይጨምርልህ። ግን በማስተዋል ይሁን አዶኒ። የሳቀ ሁሉ ወዳጅህ አይደለም። ግድ የለም ሲያንቀጀቅጁ ረጋ ብለህ ምን እየሆንኩ ነው ብለህ ለማሰብ ሞክር እና የምትወዳት እመቤቴ ማርያም ታስተካክል፣ ትጠብቅ፣ ልቦና ትስጥህና ማስተዋሉን እንድታገኝ እመኝልሃለሁ አዶኒ። የእውነቴን ነው የምልህ። ህዝቡን ይቅርታ ጠይቅ። ግድ የለም ወጣት ነህ፣ መኖር ስላለብህ ከህዝብ ስትኖር ደግሞ የህዝብ ልጅ ሆነ መኖር የመሰለ ነገር የለምና ፕሊስ ይሄን ለማለት ነው። ይሄ የራሴን አስተያየት አዳምጣለሁ ብለህ ስላልክ የራሴን አስተያየት ሰጥቻለሁ። እግዚአብሔር አምላክ ጤናውን ሰጥቶ እንደዚህ በመርዳት በኩል መልካም ነገር በማድረግ በኩል የምትሰራቸው ነገሮች ይበል የሚል ነው። ደስ ይላል። አዶኒ እድሜና ጤና ይስጥህ። ፕሊስ አሁንም የእህትነት ምክሬ ነው፣ ረጋ በል ማለት ፈልጋለሁ። በጣም ነው የምወድህ። እንኳን ወደ እግዚአብሔር ቤትህ ቀጥ አድርገህ መግባትህ ራሱ በጣም ነው የወደድኩት። ተባረክ። ሰላም ጊዜ ይሆንልህ።